ትልቅ ነገር በኢትዮጵያ ይፈጠራል ሰው ሳይሆን እግዚአብሔር ይፈጥራል ምንላትም ጅቡቲ ምንላትም እንግዲህ አሰብ ውሃው ይውጣታል የሚያጣላንም ነገር ላይ ያጣላን ይችላል ሱዳንም ከግማሽ በላይ መሬቱ ውሃው ይውጣዋል ለምሳሌ ካይሮንም ይውጣት በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል ከ34 አመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልካኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ አራት ቦታዎች መሬት እንደሚሰነጠቅ ተናግረዋል አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው ለዚህ ግን መጀመሪያ ዝግጅት ያስፈልጋል አሁን ይሄኛው መርዛማ ውሃ አለው ቮልካኖ ያሸነፈ ባክቴሪያ አለ እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መሪያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስት ማካላት የርዳታ ማካላት መዘጋጀት አለባቸው እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል በቅርብ ጊዜ ጀምሯል ወደ ግብጽ ድረስ ባክቴሪያው ይሄዳል ፕሌቱ ሶስቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት አራተኛው ትንሽ ራቅ ይላል በዚህ በሳውዝ ሱዳን በኩል ነው እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል ይሄም ያሰጋል የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፈው ቀኑን እግዚአብሔር ያውቃል ግን አሁን ጅማሮ በጣም ፈጥኗል እንደውም ካወራንበት ጊዜ አሁን እኮ ፈጣን ነገር ያያየን ነው ይሄ ቆሻሻው ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው ባክቴሪያም አላቸው ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ ወርቅ በተለይ ወርቅ ለመሰንጠቅ ወርቅ ለመፈንዳት ወርቅ ፈሳሽ ሆኖ ለመውጣት ከሳተ ገሞራ ውስጥ የመጀመሪያው ደረጃ ነው ለምሳሌ እዚህኛው ወርቋ ቀለጠ ከዛ በኋላ የጋዝነት ስሜት ያላቸው ወደ አንድ ቦታ ሰበሰባቸው የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም ወርቅ ነሐስ ይቀላቀላል ብረት ይቀላቀላል መዳብ ይቀላቀላል ሌሎች ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ ወርቅ ግን አይቀላቀልም መቅለጥ ከጀመረ መመለሻ የለውም ሁሉም ጋር ይሄዳል ይንሸራተትና ይነቃቀላቸዋል ለመፈንዳት ዝግጁ ያረጋቸዋል ስለዚህ ከስር ያለውን አሁን እኛ መርዛማ ምንለው ምናልባት ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዘውቷል ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል ስክራስዳሽ ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው እንደውም እንደ ያመልኩባታል እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል ወርቁ ነው ግን ዋና ወሳኝ ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም ምክንያቱም ኦክሲጅን አይቀላቀለው ተሸፍኗል የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን ይኖርበትን አስብ ያ ተሸፍኗል ያንን እሳተ ገሞራው ያወጣዋል ያ አይከልን ቅርሶች ያወጣል አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩና ማን ያወጣቸው ጂኦሎጂስት ያስፈልጋል በዚህ ባሁን በረደመት መሬቱ እንኳን ብዙ ጂኦሎጂስቶች ሊወጡ ይገባ ነበር ሊያስረዱ ይገባ ነበር ቴሌቪዥን ጣቢያው የፌስቡክ የምናምን ተራም ነገር ከሚያወራ እነዚህ ነገሮች አያወጡ ማውራት ነበርባቸው አልተመራመሩማ ሲማሩ ለዚህ ምርምር ዝግጁ አልነበረም እንትናቸው ጊዜም አልነበራቸው ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው
ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋር ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈልግ ይገኛል። እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ ይሰጡን ነበር። እንትናቸው ተከትለው ያጅቃ የተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ህዝቧ ያውቃል፣ የኢትዮጵያ ህዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ ሰዓት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት፣ ማዳን አለበት። ድንገት ቢፈነዳ ሊያለብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ ክብደት ሲሰማው። አሁን የፍሎሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። ባህሉን ቢንቁት እኮ እሱ ንቋቸዋል። አሁን ይገርማል። ዘመናዊው ሰው ባህሉን ንቆ ሲባል እኔ አሁን ንቀቱ አይታየኝም። ምናልባት እኛ ንቀን ትተናቸዋል። እኔ አንድ ባለሙያ ቢመጣም ጊዜ ሰጥቻል አናግረው። አንድ ትንሽ ተማሪ ግን አንድ ዩኒቨርሲቲ ተማሪ 2-3 ቀን ጊዜ ልሰጠው ይችላል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናት አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸው። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለው ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። ሳሌ ኬንያ ራሷን ችላ ነው። ግን ኢትዮጵያ ናት። ምናልባት ሶማሊያ ያው ኢትዮጵያ ሶማሌ ነው የሚተርፈው። ሶማሊያ ከኛ ጋር ናት። ጅቡቲንም አናገኛትም። ከዛ ደግሞ ኤርትራን አናገኝም። እነማን ናቸው ከኛ ጋር? ሱዳንም ከግማሽ በላይ መሬቱ ውሃው ይውጣዋል። ለምሳሌ ካይሮንም ይውጣታል። አባይም ወደ እንትኑ ነው የምትመጣው፣ ወደ ደሴቱ ነው የሚመጣው። ጣና አባይ ወደ ደሴት ነው የሚቀላቀለው። እነዚህ ከመጡ 20% ነው የሚቀረው ኢትዮጵያ ከአፍሪካ ጋር። ይሄ እቺኛውም ግን አፍሪካ ሆና ልጆቿን ሳትተው ነው የምትቀመጠው። ኬንያ ከእንትኗ ጋር ተቀላቀላል። ዩጋንዳም የሞተው ቦታዋ ቀርቶ እንግዲህ አሁን በዚህ መሀከል ላይ ሌላ ፕሌት አለ። ያ ፕሌት ነጭ አባይ ውስጥ ነው ያለው። እሱ አውስትራሊያ ከተገኘችው አዲስ አገር ጋር ይገናኛል። ሳውዝ ሱዳን ምናልባት ከኢትዮጵያ ጋር ዝምድና ሆኖ ይቀጥላል። እንግዲህ ጥሩ ነገር የሚኖረን ከሳውዝ ሱዳን ያቺ የቀረችው ኢትዮጵያ ወደ ሳውዝ ሱዳን ትሄዳለች ወይ ሳውዝ ሱዳን ወደ እነዚህ ወደኛ ከኛ ጋር ብዙ ዝምድና አላቸው እንጂ ኢትዮጵያ ናት። በቃ ያንም ያ ፕሌት እስካሁን አልተነገረም። እኔ አልሰማሁም። እንግዲህ የኛ የመጨረሻ ወለል ሌላ ዓለም ይፈጥራል ተብሏል። ግን አሁን ተቸኮለኛ ገና ወደፊት ነው ከኛ ካለፍነ በኋላ ይሆናል ለኔ ተጠበቅነው ነው። አሁን ግን ታይታለች። ትልቅ ናት ግን ደሴት አይደለችም ያቺ ዓለም። ከዛ ከፕሌት ጋራ ሌክ ቪክቶሪያ ከዛ ከፕሌት ጋራ ትገናኛለችና የእንትን የዩጋንዳ መገንጠል እርግጠኛ አይደለሁም። ትልቅ ነገር በኢትዮጵያ ይፈጠራል። ሰው ሳይሆን እግዚአብሔር ይፈጥራል። እስላሞች ቢሆኑም ወገኖቻችን ናቸው። ከኛ ሃይማኖት ውጭ ቢሆኑም ወገኖቻችን ናቸውና ጭንቅላት ያለው እግዚአብሔርን የሚፈራ ሰው ተፈጥሮ ይሄንን ነገር አንድ ደረጃ ላይ ሀገራችን ከማንም የተሻለች ሀገር ዩኒቨርሲቲ ለሰው አዲስ ነገር አይደለም። ምርምር ማዕከል ለኢትዮጵያ አዲስ ነገር አይደለም።
ድሮ የነበረ ነው ከኛ ነው ኮፒ ያደርጉት ህክምና አዲስ ነገር አይደለም ለምሳሌ ማዋለጃችን ወንጀት ተሰርቶ የስንት አመት ማዋለጃ አሁን ዘመናዊ ተደርጎ ድንቅ የሚወራበት ኢትዮጵያ ድሮ የነበራት ናት ነውና ኢትዮጵያ ልጆች ደግሞ አሁን ያንን ይዘው ጥሩ ነገር ይሰራሉ የሚል ሙሉ እምነት አለኝ እና እንትም ያወጣል ሳታመቆ ማራውን ያወጣል እናስባለን እንደዚህ ብለን እርግጠኛ ሆነን ነው እኛ የምናወራው ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ